19ኛ የሚገርም ነጥብ ነው። በጣም የገረመኝ ነው። አንድ እህታችን እንዲህ ትላለች፣ በዲኑ ጠንካራ ሆኖ ቀረበኝ፣ ሐዲሶችን ይልክልኛል፣ ይመክረኛል፣ የዳዕዋ መድረጎችንም አንዳንድ ጊዜ ይመራል። እኔም መስሎኝ ላግባሽ ሲለኝ ከቤተሰብ ተጨቃጭቄ አገባሁት። እኔ ሰዑዲ በኢቃማ ነበር አገር ቤት እኔ ሰዑዲ የመጣሁት በኢቃማ ነበር። አገር ቤት ሄጄ በአካልም ተገናኘን። ሁለታችንም በጣም ተዋደድን። ግንኙነት ስናደርግ ሞባይሉን መስኮት ላይ አድርጎ የምናደርገውን ተንቀሳቃሹን ሁሉ እንቅስቃሴያችንን ሁሉ ቀርጾታል። ከዛም ወደ ሰዑዲ ከሄድኩ በኋላ ራቁት ፎቶ ላኪልኝ እያለ ልኬለታለሁ። አሁን ገንዘብ ሲያባክንብኝ አለመግባባት ሲፈጠር እስከ ዛሬ የሚወዳቸውን ኡስታዞች ስም ስጠይቀው እናንተ ጀምዕዮችና ኢኽዋንዮች የምትሏቸውን ኡስታዞች ነው የሚያቀርብልኝ። እኔ ወይም ኡስታዞችህ ወይም ኡስታዝ ሙስጠፋን እንንገረውና ያመካክረን ስለው የምትዩ ሰውዬ ካገኘኝ አቡ ጀህል ነው የሚለኝ። ባለፈው ስለ ትዳር ሲናገር ሰምቼው የሚያየኝ ነው የመሰለኝ። እሱ ጋር እኮ እኔና አንቺ ሙስሊሞች አይደለንም አለኝ። እሺ እኔ የጀመርኩት ቤት አለ መጨረሻ ላኪልኝ፣ ወደ 300,000 ብር ያስፈልገኛል አለ። ላኩለት። ከዚያ ፈታኝ። አሁን 200,000 ላኪ አለኝ። እናም ፈታኝ አለኝ። አሁን ከፈታኝ በኋላ 200,000 ብር ላኪልኝ አለኝ። ተፋታን እኮ አልኩት። ከዚህ በኋላ በየወሩ በኢትዮጵያ 20,000 ታስገቢያለሽ አለኝ። የባለፈውንም እንዳትጠይቅኝ አለኝ። እምቢ ካልሽ ብሎ ቪዲዮውን ላከልኝ። እለቀዋለሁ አለኝ። እሱ አይታይም፣ እኔም ብቻ ለብቻ አድርጎ ነው የቀረጸኝ። በቃ ሁለ ነገሬ ይታያል። 15 ቀን ተኛው። ያንቺ ክብርሽ በእጄ ላይ መሆኑን እንዳትዘነጊ አለኝ። ኡስታዝ ለአንድ ደቂቃ ብቻ ምከረኝ፣ እኔ በጣም ታምሜያለሁ፣ አላህ ይጠብቃችሁ ይላል። ይሄ ወላሂ ላኢላሃ እኔ ምን እምለው ነገር አለ? በአላህ መቼም ሁላችሁም ትሰማላችሁ እንግዲህ የሚደረግን ማለት ነው። እህቶች ላይ ብቻ ከንግግር እንደው ከሁኔታ አንፃር እና ሊላሂ ወኢና ኢለይሂ ሱብሃንአላህ እኔ በጣም ይከብዳል የሚሰራ ስራ ማለት ነው። በጣም ነው የሚከብደው። ምናልባትም እዚሁ ጋር ተመሳሳይነት ያለው ሌላም ሰምቻለሁ። እዚህ ግንኙነት ሲያደርጉ ቀርጸዋቸው ሪከርድ አድርገዋቸው ቪዲዮውን ከሰሩ በኋላ እየሰሩ ለነዛ ወጣቶች የሚገብሩ እህቶች አሉ። ለምን ሲባል እኔ ወጭህን አልሰጥም አልሸፍን እምትይ ከሆነ እለቀዋለሁ እያሏቸው ባሪ አድርገው እየገዟቸው ያሉ አሉ። ይህንን ሰማው። ይሄ ጥያቄ 2 አይነት ነው 3 አይነት መጥቶልኛል። በዚህ በጣም የሚገርም አሳዛኝ ነገር ማለት ነው እህቶቻችን ላይ የሚሰራው። አሁን ይሄ የመናኸሪያ ዱርዬ ነው የምትለው ወይንስ የጠላ ቤት ሰው ነው የምትለው? እንደው ምን አይነት ወስፍ ምን አይነት ነገር የሚሰጠው ሰው ነው? ተመልከቱ። አሁን ልኮላታል፣ በውስጥ መስመር ልኮልኛል አለች። የሰራሁትን ስራ ሁሉ እሱ ጋር ልኮላታል። እለቀዋለሁ የሚላት ማስፈራሪያ ብቻ እንግዲህ ይልቀቀውም አይልቀቀውም ብቻ በትክክል አድርጎላት። እንግዲህ ተመልከቱ። የራቁት ፎቶ ጉዲሽን አወጣዋለሁ ክብርሽ በጄ ነው። እንደው ያ አብደላህ አንተ እሞታለሁ የለም እንዴ ቀበር የለበትም እንዴ? ይሄ ሰው
ምን አይነት አስተሳሰብ እንደዚህ አይነት ዱርዬ ራሱ አይተናል እንዴ? ዱርዬዎች ራሱ ዱርዬ የሚሉት ካልሆነ በስተቀር እንጂ እንዴ ይሄንን ምን አይነት አቅለኛ ሰው ነው? እንዴት አድርጎ ማለት እኔ የመናገሩ አሁን አቅሙም የለኝም፣ ግን በጣም ውስጥ ነው እንትን የሚለው የሚሰብረው እና እንደ ነገር እኔ ላንቺ መመከርሽ ሌሎች እህቶችን ያደረጓቸው በዝሙት ነው ሪከርድ ያደረጓቸው። አንቺ በሐላል ነው የተደረግሽው። ግን እሱ ምናልባትም ሲያወጣው ሌላ ስም ለጥፎ ይኸው ትሰራላችኋለች ያገኘኋት ወይ ምን ብሎ ስምሽን ለማጥፋት ሊሆን ይችላል። እኔ የምመክርሽ አንድ ነገር ነው፣ እንደ ምክር ትንሿን ምክር ማለት ነው። ወመን የተቂላህ የጀዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡህ ወመን የተወከል ዐለላህ ፈሁወ ሐስቡህ ወመን የተወከል ዐለላህ ፈሁወ ሐስቡህ ቁሊ ሐስቢየላሁ ወኒዕመል ወኪል በይ። አላህ ይረዳሻል፣ አላህ ያግዝሻል ኢንሻአላህ። አይታወቅም እሱ የሚያደርገው ለኃያሉ ጌታ ምን እንደሚያደርግ እሱ ያውቃል። ይሄንን አደረገ አይደል? እኔ በጭራሽ ልንገርሽ እንኳን በዚህ ዘመን አሁን በተለያየ አፕሊኬሽን እየተገናኘ ሴት ልጅ አብይን የሚያስጨፍሩበት ዘመን፣ እንትናን የሚያስደንሱበት ዘመን፣ እከሌና እከሌ እንደዚህ ተቃቅፈዋል እየተሳሳሙ ነው እየተባለ በአፕሊኬሽን በሚሰራበት ዘመን ምንም አትሆኝም። ይልቀቀው ቢፈልግ አትክፈይ፣ ለሱ ባሪያ ሆነሽ አትስሪ። ልቀቀው በይ፣ ይልቀቀው፣ ምንም አትሆኝም። በቃ ተወከለ አላህ። ማንም ይሄንን ያንቺን ክብር ወረደ ብሎ ይሄንን የሚመለከትም አንቺን ዘግናኝ ሐሳብ የሚሰጥም የለም። በቃ ሚስት ነሽ፣ አለቀ በቃ። ክብረ ቢስ ነው፣ ይታወቃል፣ ተደብቆ አይቀር። ይሄ አንቺን ያገባሽ እኮ ይታወቃል ማን እንደሆነ። ምንም የሚሆነው ነገር የለም። አንቺ ብር አትክፈይ፣ 20 ሺህ ብር ለሱ አንቺ ለምንድን ነው ባርነት? ለምን በቃ አደረገው አይደል ሰራው አይደል? ተወከለ ዐለላህ ፈቁል ሐስቡነላህ ሐስቢየላሁ ወኒዕመል ወኪል በይ። የፈለገውን ያድርግ፣ ይልቀቀው። ቢለቅ ማንም የሚመለከትለትም የለም ዱርዬ ካልሆነ በስተቀር እንጂ ማንም የሚያይለትም የለም። ያንቺን ክብር የሚነካም የለም። ሁለተኛ እውነት የሆነ አንቺ አድርጊው አታድርጊው ማንም የሚያውቀው ነገር አለ? ማነሽ? ማናት? እስኪ ይችል ማናት ብሎ ማን ነው እንትን የሚለው? ማን ያውቀዋል? አሁን ውሸት ነው ብዙ። እንኳን ሌላ እከልዬ ጽፎልኝ ብላ የምታወጣ ሴት ወይም የሚያወጣ ወንድ ጽሁፍ ራስ በሁለት ሞባይል ልትጻጻፉ ትችላለህ። ራስ ልታገናኙት። በአፕሊኬሽን ዘመን ማንም አይሰቃይም፣ ማንም አይጨነቅም፣ ማንም አይሰጋም። አላህን እንፍራ፣ በቃ አለቀ። ሌላ ነገር የለው። ጽሁፍ ይወጣብኛል ምን ይወጣብኛል ብሎ መጨነቅ የሚባል ነገር አይደለም። አላህን እንፍራ፣ አለቀ በቃ። ዋናው መፍራት አላህ ነው። ከዚህ ውጭ ባለ ነገር ግን አንቺን የሚጎዳሽ ነገር የለም። ባሪያ አትሁኝ በቃ። ይልቀቀው፣ ቢፈልግ ይልቀቀው፣ አገናኝተው። አሁን በአፕሊኬሽን እየተሰራ ነው። ማንም ማን ይصدق هذا الرجل هذا الخبيث እንደዚህ አይነት ቁሽሽ ያለን ይሄንን እንደ መበቀያ አድርገው የሚጠቀሙ አሉ። አሁን ራሱ እንደው ጥሩ ሰዎች የምትሏቸው ጥሩ ሰው የሚባለው ይሄንን በቀል የሚበቀላል። ምን العجب የሱን ሪከርድ የሷን ሪከርድ እንትን ይሉና እለቀዋለሁ ዋ ጉድ ነው መሰራሽ ላ ኢላሃ ኢላላህ። እናንተ ከአቅላችሁ ሁኑ እንጂ እንደው ለአላህ ብላችሁ ላ ኢላሃ ኢላላህ። ይህ የዱርዬ ወጣለት ዱርዬ እኮ ባህሪ ነው። አሁን እናንተ ቲክቶከር አራቅሽ ምን ከቲክቶከሮቹ በላይ ሆነ እንደዚህ አይነት አካል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደዚህ አይነት ሰው ነው እንደ ቲክቶከሮችን እንትን የሚለው። እንደዚህ አይነት ነው እንደ ዩቲዩበሮች እንደዚህ ያጠፋሉ። ይሄድ ትደልቃለች፣ ይሄድ ምን ትላለች እያልክ አንተ ነው የምታወግዘው። አንቺ ነሽ የምታወግዘው። ጓደኛሽን ወንድምሽን እለቀዋለሁ አላህን አትፈሩ። ምን የምታመጡት ነገር አለ? ምን የሚቀየር ነገር አለ? ምን የሚሆን ነገር አለ? ለመድረስ ነው? ምን ለማምጣት ነው? ምን ለመሆን ነው? በስ እሺ የሰው ክብር ሾቅ አደረጋችሁ። እስኪ ምንድነው ትርፉ? እስኪ ለቀቀው። ይሄ ሰው ምንድነው? የህሊና ቁስል አይለቀው። አንቺ አላህ ያግዝሻል። በሐላል ነው ምን ሆንሽ? በቃ እኔ እንደው ሁሉም ጋር የሆነ እንደዛ አይነት ነገር ብዙ ጊዜ ይደርሰኛል። አሁን ሌላ ጽሁፍ ብዙ ይደርሰኛል። ምን አይነት ሁሉንም ከመዘርዘር ትልቁን ስናገር ትንሹም አብሮ ይገባል ከሚል አንፃር ነው እንጂ
እለቀዋለሁ አለችኝ። እንዴ እኔ لا حول ولا قوة إلا بالله إنا لله وإنا إليه راجعون እንጋባለን ትሉና ታወሩ ትዘካዘኩና እማይሆን ሲሆን እለቅልሻለሁ የሰለፍያ ሽፋን ተሸፍናችሁ ከሆነ እኔ አላቅም። ይሄ ጀዝባነት ነው። ይሄ ዱርዬ ራሱ ዱርዬ የሚላችሁ የዱርዬ ባህሪ የአጭበርባሪ ባህሪ ምንም አይነት ህሌና የሌለው ሰው አውዙ ቢላህ በምን እንደሚገለጽ አላቅም። እኔ ይሄ አደባለሁ እኮ ሴት አደባላት ወንድ አደባለሁ። በቃ እስኪ እንደው ትዳር ነው። አባቶቻችን ራሱ አላደረጉም እኮ። ሰው እንዴት ከአምይ በታች ይወርዳል? ሰው ቃል አላህ እያለ ከአምይ በታች ኃጢአተኛ ነን ሁላችንም፣ ኃጢአት ወንጀለኞች ነን፣ ንጹህ አይደለንም። ግን አላህ የሸፈነልን አደባባይ ላይ እንዴት ለማውጣት የሌላ ኃጢአት አንቺ ሰው ኃጢአት አውጥተሽ ትወጫለሽ እኮ አንቺ አላህ ያጋለጠ እቤትሽ ከጓዳ ያወጣዋል። ትዋረጃለሽ። ብታዋርጅ ምናልባት ብታዋርዳት ትዋረዳለሽ፣ ብታዋርጁ ትዋረጃለሽ። ለአላህ ብለሽ ዋጥ አታደርገውም አንተ እንዴ? አላሁመ እግፊር ለና ማለት እያለ ለህዝብ መርጨት የሚባለው ነገርስ ምን አመጣው? ምን አይነት ይሄ ስልጣኔ ነው? ጥሩ ሰው መሆን ነው? ብልህነት ነው? በቀል ነው? ምን የሚባል ነው? ምን ትበቀላል? አሁን ይችን እህት ስንት ደምታ ስንት ለፍታ ስንት ታግላ ከአረብ ሴት ጋር ፍዳዋን አይታ የሰበሰበችውን 300 ሺህ ብር ምጥጥ አርገህ በላ 200 ሺህ ብር ላኪ አልካት። በየወሩ የገቢ ምንጭ እንድትሆን አደረካት። እንደው አንተ በሞት ታምናለህ? በቀብር ታምናለህ? እንደው ቢላሂ ዐለይክ ላ ሐውለ ወላ ቁወተ ኢላ ቢላህ ኢና ሊላሂ ወኢና ኢለይሂ ራጅዑን